ሶስተኛ እውነት እግዚአብሔር የትም ቦታ የሚገኝ አምላክ መሆኑን ማመን። ሁሉ በእርሱ ሆነ፣ ከሆነም አንዳች እንኳን ያለ እርሱ አልሆነም። የቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 3። እግዚአብሔርን ይዘህ የትም ቦታ ብትሆን ሁሉ በእርሱ ስለሆነ የሚያሰጋህ ነገር የለም። ብትታሰር ከዮሴፍ ጋር ታስሮ ነበር። ወደ እሳት ብትጣል እግዚአብሔር ከሰለስቱ ደቂቅ ጋር በቅዱስ ገብርኤል በኩል አብሮ በእሳት ውስጥ ሆኖ ሶስቱን ልጆች እሳቱ እንዳልፈጃቸው የእምነታቸውን ጥንካሬና የአህዛብን ጣዖት ከንቱነት አሳይቶ ጭራሽ እግዚአብሔርና ሶስቱ ልጆች የተከበሩ ኃያል ሆነዋል። በልጆቹም እውነተኛነት ሕዝቡ ተለውጦ ተባርኳል። ስለዚህ እግዚአብሔር የትም ቦታ የሚገኝ የሚሰማህ ስትፈልገው በግልጽም በስውርም የሚመልስልህ ፈጣሪና አባት ነው። ስታመልከው ሰላምና ፍቅር በጎነትና እምነትን ከእውነት ጋር ይጨምርልሃል። ማቴዎስ 6:33። ነገር ግን አስቀድማችሁ የእግዚአብሔርን መንግስትና ጽድቁን ፈልጉ፣ ይህ ሁሉ ይጨመርላችኋል ያለው ቃል በየትኛውም ዘመን ሰውና ጊዜ ላይ ሁሉ የሚሰራ እውነተኛ የተስፋ ቃል ነው። እኔን ጭምር ይህ የተስፋው ቃል አሳድጎናል። እግዚአብሔር በሁሉም ቦታ የመገኘቱ ክብር በክርስቶስ ኢየሱስ ተገልጧል። በቤተልሔም ግርግም በመወለድ በዮርዳኖስ ወንዝ በመጠመቅ በየመንደሩ በመዞር የምስራች ደህንነትን ሰብኳል። ድውዮችን ፈውሶ አንካሶችን አስኪዶ እውሮችን አብርቶ ለምጻሞችን አንጽቶ በደለኞችን ይቅር ብሏል። በመቀጠልም ኢየሱስ እኔ መንገድና እውነትም ሕይወትም ነኝ፣ በኔ በቀር ወደ አብ የሚመጣ የለም ብሎ በርሱ ስጋና ደም በኩል ወደ አብ እንደምንደርስ አረጋግጦልናል። የቅዱስ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እውነት ምንድነው የሚለውን ትልቅ ጥያቄ የጠየቀው እስራኤልን በቀኝ ግዛት የገዛው የሮማ አስተዳዳሪና መሪ የነበረው ጲላጦስ ነው። ይህ ንጉስ የስልጣን ወንበሩን በማስፋት መብት፣ ነጻነት ሰጭና ነሽ ሆኖ የአውሮፓ ኃይል ገዢ በነበረበት ወቅት ነበር ኢየሱስ ክርስቶስን ያገኘው። ይሁን እንጂ ገና እውነት ምን እንደሆነ በስልጣኑ ላይ አልደረሰበትም። እውነትን ላለመደው ንጉስ ስለ እውነት መናገር እውነትን እንዲፈራውና እንዲጠራጠረው ከመደረጉም በላይ ስለ እውነት ያለው አመለካከት ግራ እንዲጋባና እውነት ወደ ሕይወቱ እንዳይደርስ በመከላከል በለመደው አማራጭ መንገድ ለመሄድ ክፉ ስልጣኑንና መጥፎነቱን ያስገድደዋል። ገዢው እውነት ምንድነው ያለው እውነትን ሳያውቅ ቀርቶ ሳይሆን እውነት የራሱ የሆነ ሕግ ስላለው ነው። እውነት ከተፈጥሮ ጋራ አብሮ የሚኖር ኃይል ሲሆን ብዙ ጊዜ እውነት ከህሊና ሲለቅ ሕግ የሌለው መጥፎነትን ለማኖር በክፉ መናፍስትና በግል ፍላጎት አለመርካትን ያግዛል። እውነት የሕይወት ኃይልና የመኖር ትርጉም ክብርና ሞገስን፣ ጸጋና ተስፋን የሚያኖር የስብዕና ውበት ነው። እውነት እውነት የጥበብ መንገድ አቅጣጫ ጠቋሚ፣ አርቆ አስተዋይ፣ ተፈጥሮን መለያ፣ አቅምና ክህሎትን ማግኛና ነገሮችን የማመዛዘን የሕይወት ውስጥ ብርሃን ነው። ሰው እውነተኛ ሲሆን በውስጡ ግብረ ገባዊ ዕውቀት ያድግና የክፉውን መንፈስ ክፉ ሐሳብ በመቋቋም የበጎነት አቋምን በእውነት ቃል ስለሚያጠነክር እውነተኛነትን የባህሪው መገለጫ በማድረግ በዓለም ያለውን አስጨናቂና አደናጋሪ ውዝግቦች ምንጫቸውንና የተከሰቱበትን ሁኔታ በፍጥነት የመለየት ብቃት ያገኛል። ስለዚህ እውነትን ለማምጣትና ለማኖር በራሱ እውነተኛ ሆኖ ለእውነት ትግል ራሱን ያዘጋጃል። ይሁን እንጂ የሰው ልጅ ምንጊዜም እውነትን ከፈራ የሚኖርበት ዓለም የማትመቸው የስቃይ ወጥመድ ትሆንበታለች። እውነት የስነ ልቦናና የስነ ምግባር አካልን
የሚገነባ የእቅድ ተግባርን መልክ የሚያስይዝ መሰረታዊ የሆነ አቅጣጫን አመልካች ከተስፋና ከራዕይ የሚያገናኝ ሰማያዊና ምድራዊ መሰላልና ድልድይ በመሆን የሚያገለግል ለተግባራዊ ክንውን ማስፈጸሚያ ነው።